ካት ወንድ የተከበራችሁ ወንድም እህቶቼ ላስታውሳችሁም ወደው ወይንም መልእክቴ ለአህባሽ እምነት ለተለከፉ ሰዎች ነው። እሱም አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ወይንም አርሽ ላይ ነው ሲባል በዛቱ የሚል ጥቀሱ እያሉ ወይንም ደግሞ አዲስ የመጣ ነገር አስመስለው ስለሚናገሩት ነው። ስለዚህ ረጋ በሉና የተወሰኑ ደቂቃዎች ናቸው አዳምጡኝ። አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወዐላ አሊሂ ወሰሕቢሂ አጅመዒን። እዚህ ላይ የምጠቅሰው እንግዲህ ዑለማዎች ኢጅማዕ ያደረጉበትን ብቻ ነው። ማለቴ ተቁርአን ወይ ተሐዲስ ሳይሆን የምናገረው ሰለፎች ቀደምቶች፣ እንደዚሁም የቅርብ ጊዜ ዑለማዎችም ኢጅማዕ ነቅል ያደረጉበትን 20 ሊቃውንቶችን ነቅል አደርጋለሁ። ከዛ ውስጥ ዛሬ 5ቱን አቀርባቸውና በቀጣይ ሌሎችን ወይ 6ቱን ሰዓቱ እንዳካሄዱ አቀርባቸውና ሌሎችን ደግሞ በሌላ ጊዜ እማይዣቸውን መጣ ይሆናል ማለት ነው። አላህ ከአርሽ በላይ በዛቱ እንደሆነ አጠቃላይ የቀደምት ሊቃውንቶች ሙሉ ስምምነት እንዳላቸው ምንም ልዩነት እንደሌላቸው ነው ነቅል ያደረጉት ዑለማዎችን ማስቀምጠው ማለት ነው። አንደኛ እንደምትመለከቱት ጽሁፉ ላይ ሰዒድ ብኑ ዓሚር አዱበዒ ይገኝበታል። 210 ላይ ነው የሞተው። 210 ዓመተ ሂጅራ ላይ የሞተ ነው ሰዒድ ብኑ ዓሚር። መርሐባ እንዲህ አለ ቃለ እንዲህ አለ አልጀህምየቱ ጀህምየ የሚባሉት ቡድኖች አሸሩ ቀውለን ተንግግር በኩል የከፉ ናቸው። ሚነል የሁድ ወነሷራ ተአይሁድና ተክርስቲያን ቀድ ኢጅተመዐት ልየሁድ ወነሷራ ምክንያቱም አይሁድና ነሷራ በእርግጥ ተስማምታለች። ወአህሉል አድያኒ የሃይማኖት ባለቤቶች አጠቃላይ ተስማምተዋል። ምንድን በማለት አነላህ አላህ ተባረከ ወተዓላ ረድኤተ ብዙና የበላይ የሆነው አላህ አለል ዓርሺ በዓርሹ ላይ መሆኑን ተስማምተዋል። ወቃሉ እንዲህ አሉ ሁም ጀህምያዎች ማለት ነው ለይሰ አለል ዓርሺ ሸይኡን አርሽ ላይ ምንም ነገር የለም ምንም የለም እዛ አላህ አርሽ ላይ አይደለም ብለው አሉ ይላል። እዚህ ላይ እንግዲህ ልብ በሉ በዛቱ የሚል ታዲያ እዚህ ላይ ወይት አለ ሊሉ ይችላሉ። ምክንያቱም ለማጭበርበር ነው እያወቁ ማለት ነው። ወይ ጀህል ስለሆኑ ነው ወይንም እያወቁ ለማጭበርበር ነው። ምንድነው ሲያውቀው የተኛ ቢጠሩት አይሰማም እንደሚባለው የሚሰሩ ናቸው። ለምንድን ቢባል አነላህ ማለት አላህ የሚለው ኢስሙን ዓለም ነው። ዓለም የሆነ ስም ነው። አንድ ዛት ላይ የሚጠቁም ስም ነው። አላህ ስትል ሙሰማው ማን ነው? አዛቱል ሙቀደሰ የተላቀችው የአላህ ዛት ናት። ምን የተባለው አላህ ተብሎ የሚጠራው ማለት ነው። ለምሳሌ ሙሐመድ እጣላው ላይ ነኝ ወይንም ሙሐመድ እጣላው ላይ ነው ወይንም ዛፉ ላይ ነው ብል በዛቱ የሚል አንጣ ይባላል። ሙሐመድ ዛፉ ላይ ነው አልኩ። ሙሐመድ ዛፉ ላይ ነው ታልኩ ስሙ ብቻውን ዛፉ ላይ ይወጣል ያለ ሰውየው ሙሰማው ማን ነው? ያ ሙሐመድ የሚባለው ነው። አላህ የሚባለው ይሄ አላህ የሚለው ስም ደግሞ አለዛቲል ሙቀደሰ በተላቀው በአላህ ዛት ላይ ነው የሚጠቁመው። ስለዚህ ስሙ አይደለም አርሽ ላይ ያለው አላህ ራሱ ነው አርሽ ላይ ያለ መባል ያዘው። ስለዚህ አላህ የሚለው ዛት የሚለውን መጀመሪያ ይጠቁማል። መርሐባ ሁለተኛ ኢስሐቅ ኢብኑ ራህወይ ይገኝበታል። እሱ 238 ላይ ነው የሞተው። ልብ በሉ ሁላቸውም ሚነሰለፍ ናቸው ማለት ነው እነዚህ። ቃለ ኢስሐቅ ኢብኑ ራህወይ እንዲህ አለ ቃለ አላሁ ተዓላ የበላይ የሆነው አላህ እንዲህ አለ አርረሕማኑ ዐለል ዓርሺ እስተዋ ረሕማን በዓርሹ ላይ ተደላደለ አለ አላህ አለ። ኢጅማዑ አህሊል ዒልሚ የእውቀት ባለቤቶች ሙሉ ስምምነት አነሁ ፈውቀል ዓርሺ እሱ ተዓርሹ በላይ ኢስተዋ ተደላደለ ሆነ የሚለው ነው የእውቀት ባለቤቶች ስምምነት አለ። ወያዕለሙ ያውቃል ኩለ ሸይእን ሁሉንም ነገር ፊ አስፈሊል አርዲ ሳቢዓቲ ተታችኛው ዝቅተኛው 7ኛው ምድር ላይ ያለውን ሁሉ ያውቃል። እዚህ ላይ ራሱ የምንረዳው ነገር አለ። በዛቱ እንደሆነ የፈለገበት እውቀት ጋር አቆራይቶ አመጣው። ከአርሽ በላይ ነው ሲባል ተውሁም ጥርጣሬ እንዳያመጣ ስለዚህ ምሰራውን አያውቅብኝማ የሚባል ጥርጣሬ እንዳይመጣ ያውቃል እናንተ ያላችሁበትን የሚለው ላይ ነው። መርሐባ ሶስተኛ ቁተይበት ኢብኑ ሰዒድ ይገኝበታል። ቁተይባ እሱ 240 ላይ ነው ያለው። ልብ በሉ
ቃለ አቡልዓባስ ሰራጅ አቡልዓባስ አሰራጅ እንዲህ አለ ሰሚዕቱ ቁተይበተ ኢብነ ሰዒድን ቁተይበት ኢብኑ ሰዒድን እኔ ሰማሁ ይላል አቡልዓባስ አሰራጅ የቁሉ እንዲህ ሲል ሃዛ ቀውሉ ልአኢማ ይሄ የሊቃውንቶች ሁሉ ንግግር ነው ፊል ኢስላሚ በእስልምና ወሱነቲ ወልጀማዓ በሱናና በጀማዓ ላይ ያሉ የሊቃውንቶች ንግግር ይሄ ነው ነዕሪፉ ረበና ጌታችንን እናውቀዋለን ፊ ሰማኢ አሳቢዓ በሰባተኛው ሰማይ አላ አርሺህ በአርሹ ላይ ከማ ቃለ ጀለ ወዓላ አላህ እንዳለው አረሕማኑ ዐለል አርሺ እስተዋ ረሕማን በአርሹ ላይ ሆነ የሚለውን ነው የምናውቀው። እንግዲህ ሰባተኛው ሰማይ በላይ ማለት ነው። ልብ በሉ እዚህ ላይ ተኽሪጆችን አልተናገርኩም መሰለኝ። ቁጥር 1 ላይ ያለውን የሰዒድ ብኑ ዓሚርን ንግግር የዘገበው እዚህ ላይ ተመልከቱ። ኪታቡ ላይ ገብተን ቸክ ማድረግም ይቻላል፣ ምንም ችግር የለውም። ታስፈለገ እንመለስበታለን። ኸልቁ አፍዓል ልዒባድ የሚባለው ለቡኻሪ ሶፍሓ 30 ይላል 30ኛው ገጽ ላይ ታዕሊቅ ባደረገው ማን ባደረገው አብዱራህማን ኢብኑ ዑመይር ወይንም አብዱራህማን ዑመይራ የሚባል ሰው ታዕሊቅ ባደረገው ኪታብ ጦባ ህትመት ቤት ዳሩል ማዓሪፍ ሱዑዲያ ሪያድ እሱ አተመው ላይ ሌሎቹ እትም ላይ ገጹ ሊለይ ይችላል። ሰርች አድርጎ ግን ማውጣት ይቻላል። እንደዚሁም ደግሞ የኢስሐቅ ኢብኑ ራህዌ ይህን ንግግር የዘገበው ደግሞ ዘሃቢ ነው። ወቃለ እንዲህም ማለት ዘሃቢ ይህን ንግግር ተነቀለ በኋላ ወይ ሐቅ ለሃذا الامام كيف نقل الاجماع على هذه المساله كما نقله في زمانه ቁተይበቱ المذكور በማለት አስቀምጧል። የቁተይበት ኢብኑ ሰዒድን ደግሞ ያወራው ማን ነው? ታች ላይ እንወርድና እዚህ እናገኘዋለን። ذكره الذهبي ذهبنا وسوهنن في العلو ላይ وقال الذهبي فهذا قتيبة في إمامته وصدقه قد نقل الإجماع على المسألة وقد لقي مالكا والليث وحماد بن زيد والكبار وعمر دهرا وازدحم الحفاظ على بابه በማለት አስቀምጦታል ማለት ነው። መርሐባ አሁን ደግሞ የሁለት ሊቃውንቶችን በአንድ ነቅል የተደረገበትን አነብላችኋለሁ። አራተኛና አምስተኛ አቡ ዙርዓት ራዚ 264 ላይ ነው የሞተው። ወአቡ ሐቲም ራዚ 277 ላይ ነው የሞተው። እነዚህ ሁለት ዑለማዎች የነሱ ንግግር ቃለ አብዱራህማን ኢብኑ አቢ ሐቲም አብዱራህማን ኢብኑ አቢ ሐቲም እንዲህ ብሏል። አብዱራህማን የሚባለው የአቡ ሐቲም ልጃቸው ነው። ልጃቸው የአባቱን እና የአቡ ዙርዓን ነቅል ያደረገበት ነው። ሪሳላ ራሷን የቻለች ሪሳላ አለች በዚህ ላይ ኪታቧ። እንዲህ ይላል ሰአልቱ አቢ አባቴን ጠየቅኩት ይላል አብዱራህማን። አባቱ ማን ነው? አቡ ሐቲም። ወአባ ዙርዓታ አባ ዙርዓንም ጠየቅኩት ይላል አመዛሂብ የአህሊ ሱነቲ ፊ ኡሱል ዲን እዲኑ መሰረቶች ላይ የአህሉ ሱናዎች አካሄድና መዝሃብ ምንድነው የሚለውን ጠየቅኩኝ አለ። ጠየቅኳቸው ይላል ወማ አድረከ ዐለይሂ الዑለማء ፊ ጀሚዕ الአምሷር ወማ ያዕተቂዳኒ ሚን ዛሊክ አጠቃላይ በዓለሙ ላይ ያሉ በከተሞች ላይ ያሉ ዑለማዎች አጠቃላይ ያገኙበትንና የሚያምኑትን እምነት አቡ ዙርዓንና አባቴን ጠየቅኳቸው አለ። ፈቃላ ሁለታቸውም ሲመልሱ እንዲህ አሉኝ አድረክነ الዑለማء ፊ ጀሚዕ الአምሷር ሒጃዘን ወዒራቅን ወሻመን ወየመነን ፈካነ ሚን መዝሃቢህም ይሉና እንግዲህ እኛ ዑለማዎችን አግኝተናል። በሒጃዝም በዒራቅም በሻምም በየመንም ያሉ ዑለማዎችን በሙሉ አግኝተናል። ተነሱ አካሄድ ነበር አልኢማኑ ቀውሉን ወዐመል ኢማን የሚባለው በንግግር የሚገለጽ በተግባር የሚገለጽ ነው። የዚድ ወይንቁስ የሚጨምር የሚቀንስ ነው ይሉና ይቀጥላሉ ማለት ነው። ረጅም ሪሳላ ነው በዛ ላይ እንትን ያለው ነቅል ያደረገው አብዱራህማን ኢብኑ አቢ ሐቲም። ከዛ 3 ሰረዝ አድርጎ እንግዲህ መካከል የተዘገቡ ብዙ ዘገባዎች ስላሉ ነው ወደ መረጃችን ቦታ ለማለፍ ነው። እዚሁ ላይ ተንቢህ የማደርገው ኢማን የሚባለው ቀውሉን ወዐመሉን ወዕቲቃድ የሚለው የአህሉ ሱናዎች አቋም ሲሆን እኒህ ሐባሽና ሻዕሪያ የሚባሉት ግን ኢማን በልብ ነው ቢልኢማን ፈቀጥ ብለው የሚያምኑ ሙርጂዓዎች ናቸው። በዚህም እንትን ማለት ነው በአስማኡ ሲፋት ጀህሚያዎች ሲሆኑ በኢማን ዙሪያ ላይ ደግሞ ሙርጂዓዎች ናቸው። መርሐባ ወአነ አላህ ዐዘ ወጀለ ዐላ አርሺሂ ልብ በሉ እንግዲህ ሁለታቸውም ዑለማዎችን ያገኙበት ምንድነው? አላህ በአርሹ ላይ ነው። ባኢኑ ሚን ኸልቂሂ ተፍጥሮቹ የተለየ ነው። እዚህ ምድር ላይ ሁሉ ቦታ አለ እንደሚሉት ሁሉልያዎች ሳይሆን ተፍጥሩ በላይ ነው። እሱ ያለው ታላይ ነው ብቻውን ማለት ነው። ያኒ ፍጡራን ጋር የተቀላቀለ አይደለም። ከመወሰፈ ነፍሰሁ ፊ ኪታቢህ ቁርአን ላይ ራሱን እንደገለጸው ወአላ ሊሳኒ ረሱሊሂ
ሰለላሁ ዐለይሂ ወሰለም ቢላ ከይፊን አሐጠ ቢኩል ሸይን ዒልማ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር በማለት አስቀምጠዋል። ስለዚህ ወንድም እህቶቼ ይሄንን ለአህባሾች አድርስልኝ። እንደዚሁም ደግሞ ገና ያልተጎዱ የነሱ ሹብሃ ላለባቸው ወንድም እህቶች አድርሱልኝ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።